ጠቅላይ ሚኒስትር ዶክተር አብይ አህመድ ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ይፋ የሥራ ጉብኝት በማድረግ ላይ ከሚገኙት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በውይይታችን በኢትዮጵያና ህንድ መካከል እያደገ የመጣውን ትብብርና የውል ቅድሚያዎች የሚያንጸባርቁ አዳዲስ የትብብር መስኮችን ቃኝተናል ብለዋል። ከውይይታቸው በኋላ ከሁለቱ ሀገራት ልዑካን ቡድኖች ጋር የሁለትዮሽ ውይይት መካሄዳቸውንም ገልጸዋል። በሁለቱ ሀገራት መካከል በጉምሩክ የጋራ አስተዳደር ድጋፍ፣ በኢትዮጵያ የውጭ ጉዳይ ሚኒስቴር የዳታ ማዕከል ምስረታ የመግባቢያ ስምምነቶችና በዓለም አቀፍ የሰላም ማስከበር ላይ ያለን ቁርጠኝነት በሚያጠናክረው የተባበሩት መንግስታት የሰላም ማስከበር ሥራ የመግባቢያ ስምምነት የፊርማ ስነ ስርዓት ላይ ተገኝተናል ነው አሉት። ህንድ የኢትዮጵያ የረጅም ጊዜ አጋር መሆኗን ያነሱት ጠቅላይ ሚኒስትሩ የዛሬዎቹ ውይይቶችና ስምምነቶች ለጋራ ጥቅም በተለያዩ ዘርፎች ያሉንን ትብብሮች ለማስፋት ያለንን የጋራ ቁርጠኛ አቋም ያሳያሉ ብለዋል። አዳዲስ መረጃዎች እንዲደርሳችሁ የነካውን ፎሎ ማድረጋችሁ እንዳይረሳ። በአዲስ መረጃ እንመለሳለን።